ሰልችቶናል። ይሄ ድራማ ከሆነ ሌላ ታሪክ ቀይሩልን፣ ሌላ ነገር በሌላ ፊልም ስሩ፣ በሌላ ታሪክ ነው። ዝም ብላችሁ አትንቦራጨቁብን። ፍቅር ረክሷል። ፍቅር ርካሽ ሆኗል። በእነሱ ከሆነ እንዲህ አይነት ስቶሪ አይሰራም። ፊልም ከሆነ እንደዚህ አይነት ታሪክ መሰራት የለበት። ፈጠረ ያለው ነገር እውነተኛ ነገር ከሆነ ራሳችሁን መርምሩ። በጣም የቀሽም ሰው ስራ ነው። ሰላም እንደምን አላችሁ? ውድና የተከበራችሁ የቺፕስ ቲዩብ ቤተሰቦች፣ የእኛ ቤተሰቦች እንደምን አላችሁ? እንዴት ናችሁ? ለጤንነታችሁ እንዴት ናችሁ? እኛ በጣም ደህና ነን። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አለን። እንዴት ናችሁ ቤተሰቦቻችን? ያው እንግዲህ ዛሬ እንደተለመደው በአዲስ ቪዲዮ በአዲስ ሀሳብ ከች ብለናል። ይህ አዲስ ቪዲዮ ይህ አዲስ ሀሳብ ምንድን ነው የሚለውን ቀስ እያልን እየተነጋገርን እያወራን የሆድ ሆዳችንን እየተነፈስን እንቆያለን ማለት ነው ቤተሰቦቻችን። ለአጭር ደቂቃ ብቻ ብዙ አላበዛ። ቤተሰቦቻችን እንግዲህ ሰሞኑን ብዙ ማላገጥ የሚመስሉ ነገሮች፣ በጣም ብዙ መዋሸት የሚመስሉ ነገሮች፣ እንዲሁም ደግሞ ግራ የተጋቡ የሚመስሉ ነገሮች፣ በጣም ብዙ ነገሮች በገዛ ስልካችን እያየን ነው እና ይህንን ነገር ለማረም ለማስተካከል እንዲህ አይሆንም ለማለት እንሞክራለን። እንግዲህ ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። እንደገናም ደግሞ ለሰዎች እንዲደርስ ለብዙ ሰዎች እንዲደርስ ሼር በማድረግም ጀምሩ ላለው ማለት ነው ቤተሰቦቻችን። እንግዲህ እንዳያችሁ ትላንትናም ከትላንትና በስቲያም ሰሞኑን ተከታታይ ሙሉ ጓደኞቻችን ቤት የተለያዩ ቪዲዮዎች እየተለቀቁ ነው። እነዛ ቪዲዮዎች ትንሽ ዋጋ ያስከፍላሉ። ትንሽ ጥናት የጎደላቸው ፊልሞች ናቸው። የፉአድና የዛች ልጅ ማነች ስሟ ከእሷ ጋር የምትሰራው አዲሷ ሙስሊሟ ልጅ እሷና እሱ ትላንትና በተለቀው ቪዲዮ በእሷ አልፈልግህም በሚል ንግግር መቋጫውን ያገኘ ይመስለኛል። ፉአድም ደግሞ ትንሽ ግራ ተጋብቶ ያልሆነ ስሜት ውስጥ ገብቶ ምናምን እየታየ ነበረ። ያው እሱ ያንን ይመስላል። የትላንትናው ድራማ ነው የምትሉት እናንተ፣ ድራማ ነው። ብዙዎቻችሁ ድራማ እያላችሁ ስለሆነ እኔም በድራማው አምኛለሁ ማለት ነው። ጓደኞቻችን ናቸው ድራማ እንደሚሰሩ አላውቅም፣ ግን እናንተ ድራማ እያላችሁ ስለሆነ ድራማ በሚለው ሄደናል ማለት ነው። እና ድራማ ቢሆን ኖሮ እንደዛ ስሜቱ አይቀያየርም ነበረ። የፉአድ ስሜት እንደዛ አይሆንም ነበረ። እንደዛ መሆን አልነበረበትም። ግን መጨረሻ አካባቢ ላይ ያለው ስሜት፣ መጨረሻ አካባቢ እሷ ስትናገር የነበረችው ነገር ምናምን ብዙም ደስ አይልም። እሱ በጠበቀው ልክ እሱ በሆነው ልክ እየተደረገ አልነበረም እና ልጅቷም ደግሞ እኔ ለአንተ የፍቅር ስሜት የለኝም ብሏለች። ልክ አፈቅርሃለሁ ብላው ባለፈው ካስታውሳችሁ አፈቅርሃለሁ ብላው የተናገረችው አይነት ስሜት ትላንትናም ደግሞ አላፈቅርም ወይም ደግሞ ለአንተ ሌላ ስሜት የለኝም አይነት ነገር ስትለው አንድ አይነት ስሜት ነው ቤተሰቦቻችን። አንድ አይነት ስሜት ማለት በእነሱ ሂሳብ አሁን በፍቅር በፉአድ በዚች በልጅቷ እና በእነ አብርሃም በእነ ሩታ ምናምን ሂሳብ ፍቅር ረክሷል። ፍቅር ርካሽ ሆኗል በእነሱ ሂሳብ እና ትንሽ ያልተጠበቀ ነገር ሰውን ለማፍቀር በነገራችን ላይ ሰውን ለማፍቀር ስንት ጊዜ ይፈጃል? በቃ ፍቅር ሊይዘን ስንት ጊዜ እንጠብቃለን? ዛሬ ከ2 ወር ከ3 ወር በፊት ወይም ከ1 ወር ምናምን በፊት ፍቅርና ፉአድ በፍቅረኝነታቸው ምናምን እንደመጡ በአዲስ ህይወት እንደሚቀጥል ምናምን በጣም በተደጋጋሚ ሲነግሩን ነበረ። ከዛ በኋላ የመጥፎሽን አያሳየኝ ክፉህን አያሳየኝ ሲባባሉ ነበሩ ፍቅርና ፉአድ ሁለቱ ማለት ነው። ከዛ ደግሞ አለፈና ተረፈና አሁን ደግሞ ጊዜው ሄደና ፉአድ ከሌላ ሰው ጋር ጥሩ ስሜት ላይ ሆነ ምናምን፣ እሷም ሌላ ስሜት ተቀየረ ምናምን። እነሱ ግራ ገብቷቸዋል። ታሪኩ በራሱ ግራ የተጋባ ታሪክ ነው። ይሄ ስቶሪው በራሱ ስክሪፕቱ በራሱ ያልተጠና ስክሪፕት ነው የሚመስለው። ሰው ቢጠይቅ ሰው ቢያስተውል በጣም ብዙ ጥያቄ ይጠይቃል። የእውነት ማለት ታሪኩ በራሱ የታሪኩ ፍሰት በራሱ ልክ አይደለም። እንዴት እንደዚህ አይነት ስቶሪ ይሰራል? ማለት መጡና ጥሩ መጡና ከዛ በኋላ ሄደ። ሪል እውነታው ግን ፍቅር እንደዚህ ነው ወይ? ብዙ ሰው እንግዲህ በጣም ብዙ ሰው ፍቅር ይዞት ያውቃል።
እና ፍቅር እንደዚህ ነው። ለምን ፍቅር ርካሽ ነገር እንደሆነ ለምን እንድናስብ ያደርጉናል እነዚህ ሰዎች ጓደኞቻችን። እናንተ የምትከታተሉ ሰዎች ፍቅር ይሄን ያክል የረከሰ ነገር ነው ወይ? በጣም በብዙ ሰዎች ትከታተላላችሁ ይሄን ነገር አይደለም? ታዲያ ዛሬ እኔ አፈቀርኩኝ አንድ ልጅ፣ ከዛ በኋላ ከእሷ ጋር አልተመቸኝ፣ ነገ ሌላ አፈቅራለሁ፣ ከነገ ወዲያ ሌላ አፈቅራለሁ። እውነት ይሄ ነው ፍቅር? ይሄ ነው እኛ ያደግንበት ወይም ደግሞ እኛ የመጣንበት ማህበረሰባችን የሚያሳደገን በዚህ ልክ ነው? ፍቅር እንደዚህ ነው አይደለም። እንደዚህ መፋቀር የለም። እንደዚህ ቶሎ ቶሎ ፍቅር መቀያየር፣ ሴት መቀያየርም ደግሞ ትክክል አይደለም። ገብቶሃል? ወይም አሁን እሱ ሌላ ታሪክ ደግሞ ይመጣል። በቃ እሷ እኮ እኔ አልወዳትም እኮ ምናምን እሷ ነች እኮ የምትፈልገኝ ምናምን። የህፃናት ጨዋታ አደረጉት ነገሩ። የህፃናት ጨዋታ በስነ ስርዓት ይሄ የህፃናት ጨዋታ። ምክንያቱም ሰውን ለመውደድ ሰውን ለማፍቀር ምን ያክል ጊዜ ይፈጃል? መውደድ ኖርማል ነው፣ ግን ጾታዊ ፍላጎት ሲኖር ጾታዊ ግንኙነት ማለት ይሄ ለመውለድ ለመክበድ ቁም ነገር ለማሰብ ምናምን ጊዜ ይፈጃል። አስበህበት ነው የምታደርገው አይደለም? ታስቦበት ታቅዶበት፣ ቤተሰብ ይጠየቃል፣ ከራስ ጋር ምክር በጣም ብዙ ጊዜ ይፈለጋል ምናምን። ግን ይሄ በዚህ ልክ ሂሳብ ከሆነ ፍቅር ርካሽ ነው። ፍቅር ዝም ብሎ ነገር ነው። መዋለድ መክበድ ምናምን የሀበሻን ባህላችንም አይደለም ይሄ። ገብቶሃል? እሷ አሁን ሄጃለሁ ምናምን ልሄድ ምናምን ነው እያለች ነው። ፍቅር ራሱ ወደ ሌላ ቦታ ወደ ሌላ ሀገር ምናምን ሄዳለሁ እያለች ነው። አትሄድም። እሷ ራሱ የምትመለስ ይመስለኛል። እኔ ማለት ሀሳቧን የምትተው ነው ይመስለኝ በስነ ስርዓት። ስለዚህ ፍቅር እንዲረክስብን አታድርጉ። ሴቶቹም ደግሞ ሁለቱ ሴቶቹ ምን አደረጉ ምናምን አደረጉ። ሴቶቹ ምንም አላደረጉ። የእኛ የራሳችን የማንነታችን እንትን ነው። ማንን እኛ መጀመሪያ የሚለውን ነገር ነው ማሰብ ያለብን። እና ቢቻል ለምንሰራው ታሪክ ብንጠነቀቅ፣ ሲቀጥል ለምንናገረው ነገር ብንጠነቀቅ። ነገሩ ግራ ገብቶናል ብዙዎቻችን እና ቤተሰቦቻችን። እናንተስ ብትሆኑ ይሄን ሰውን ለመውደድ ስንት ጊዜ ይፈጃል? ፉአድ ከዚህ በፊት ፍቅርን አፈቀርኳት ምናምን እያለ ተፋቀረ ምናምን ተባለ። ብዙ በሃይማኖት ጉዳይ በተለያዩ ጉዳዮች ኢሹ ተነሳ አይደለም? አሁን ደግሞ ከሁለት ያጣ ሆነ። እሱ ከሁለት ያጣ ፍቅር ወደዛ ቦታ ይሄዳለሁ የሚል ሀሳብ ስታመጣ እሱ ተመለሰና ስሜቷን ምናምን ማወቅ ፈለገ። እውነት ይሄ በጣም የቀሽም ሰው ስራ ነው። በጣም የማይሆን ስራ ነው ማለት። በጾም ሌላ ነገር አታናግሩ እና ቢቻል አትሙት ነገራችሁ። ራሳችሁን መርምሩ። ድራማም ከሆነ እንደዚህ አይነት ስቶሪ አይሰራም። ፊልም ከሆነ እንደዚህ አይነት ታሪክ መሰራት የለበትም። እውነትም ከሆነ ደግሞ ራሳችሁን መርምሩ። ትክክልም ማለት የሆነ ያለው ነገር ሪሊ ህይወታችሁ ላይ ወይም ደግሞ በህይወታችሁ እየተከናወነ ያለ ነገር ከሆነ ራሳችሁን መርምሩት። እውነት ከሆነ ይሄ እያላችሁ ያላችሁ ነገር እየተፈጠረ ያለው ነገር እውነተኛ ነገር ከሆነ ራሳችሁን መርምሩ። በቃ ድራማም ከሆነ ደግሞ ታሪክ ቀይሩ፣ ሌላ ታሪክ ቀይሩ። በቃ ሰልችቶናል። ይሄ ድራማ ከሆነ ሌላ ታሪክ ቀይሩልን። ሌላ ነገር በሌላ ፊልም ስሩ። በሌላ ታሪክ ነው። ዝም ብላችሁ አትንቦራጨቁብን ማለት በቃ ይሄ ለትውልድ የማይጠቅም ለሚያየው ሰው የማይሆን ስራ ነው እየሰራችሁ ያላችሁት። ስለዚህ ራሳችሁ ላይ በደንብ እንትን አድርጉ፣ ተጠንቀቁ ምናምን ከምትሰሯቸው ነገሮች ለዩ። ሌላ ምንም ልላለም ዛሬ የመጣሁት ፍቅር በዚህ ልክ አይደለም። እኛ የምናውቀው ፍቅር እንደዚህ አይደለም። ሌሎቹም ቤተሰቦቻችንን የሚያውቁት ፍቅር እንደዚህ አይመስለኝም። ስለዚህ ቤተሰቦቻችን እንዲስተካከል ሀሳባችሁን አስተያየታችሁን ስጡልን። እስካሁን ስለተከታተላችሁ አብራችሁ ስለነበራችሁ በጣም እናመሰግናለን። በጣም አመሰግናለሁ። ሰላም ሁኑልኝ።